ሰላም ሰላም ውድና የተከበራችሁ የላምባቱ ቤተሰቦች እንደምን ቆያችሁልን? ደህና ነን። ያው እንደምታዩን ያው ዛሬም ትንሽ ትናንትና የተፈጠረውን አይታችኋል ሁላችሁ ቤተሰቦች። መጨረሻው ብሩኬ ሃይሚን አስገብቶ ወዳልሆነ ሙድ ውስጥ እንደሚሄድ ያስታውቅ ነበርና ዛሬ ራሱ የሆነ እንትኑ ምናምን አላረጋጋቸው ድባቡ ምናምን ስናየው ዛሬም ደስ አይልም ቤተሰቦችና እስኪ ምን እንደሚፈጠር ምን እንደሚሆን ብሩኬ ስሜታዊ ይሆን ሃይሚ ታረጋጋዋለች የሚለውን ዛሬ የምናይ ይመስለኛል። ምንስ ተፈጥሮ ይሁን የሚለውን ዛሬ የምናይ በዛ እንዴት ምን እንደሆነ ማወቀስ እስኪ ነው ብቻ እኔ በጣም ብዬ ነበር ቤተሰቦች ብዬ ነበረው በዚህ ቤተሰቦች ብሩኬ እንደዚህ ጥግር ስሜታዊ ቢሆን ያለውን ሙድስ ቢገባ ልንረዳ ይገባል። ተናግሬያለሁ፣ ደጋግሜ ተናግሬያለሁ። ምክንያቱም እሺ ኖርማል ነው፣ ቀለበት አስሮላት ነበር፣ እያስጨነቃት ነው ልጁ፣ ችግር የለም የኔ ካልሆንሽ እያለ ነው። ግን ደግሞ አግቶ ቤት ውስጥ አስቀምጦ ስልኳን ወስዶ ማስቀመጡ ተገቢ አይደለም። እኔ ሲት ተናግሬያለሁ፣ ልጁ ሰብ ውስጥ ይገባል፣ አረጋጊው እያልኩ ነበር። ዛሬ ይህንን መፈጠሩ መምታቱ ምናምን እኔ ብሩክ እረዳዋለሁ። ባትነግር ይሻል ነበር እንዴ? መናገሯ ትክክል ነው። እሷም እኮ ፈልጋ አይደለም አይደል? እዚህ ጋር እሱማ ፈልጋ አይደለም ብላ ግን እንዳልከው ምንም በቃ መጥፎ ነገር ነው ያደረገው። እኔ ብሩኬ ምንም ቢያደርግ ነው ያልቀየመው። ብሩኬ ትክክል ነው ያደረገው። ደማ ጭራሽ ፎክራ ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ትንሽ ነገሮችን ለማስተካከል በጣም ጥሬ ነበር። ምንም እያስተካከልክ አይደለም፣ ያበላሻል እንጂ ይሄ ምን አይነት ልጅ ነው? ችግር አለበት በጣም ቤተሰቦች። ጤና ይስጥልኝ ይላል እንዴ? ምን እያስተካከለ ነገሮች ሁለቱም በመለያየት ነው እንዴ ነገር የምታስተካክለው? ሲያናድ ቤተሰቦች በጣም ነው እየተናደድኩ ያለሁት በዚህ ልጅ ተግባር። ጭራሽ አግተህ ማስቀመጥ ሳያንስ ጭራሽ ዛሬ ሰግጠ መጣ ምናምን ነገሮች አስተካክል ነው ምናምን ትላለህ እንዴ? በጣም ይደብራል። የለውም እንዴ? የሰው ቤት በመበጥበጥ አይደለም የራስ ቤት ማሙቅ የሆነ ቀፎ ነገር ነው። ይሁን እስኪ እኔ ከሷ ለማድረግ አልፈልግምና ለሷ ያለኝ ለምንድን ነው የማይርቀው? ከቤተሰቦች አይደለም ለምን ማን ስለሆነ ነው የማይርቀው? እሱ ብሩኬ ነው እንዴ? እሱ ከሷ የማይርቀው ብሩኬ እንደፈለገ መሆን ይችላል። እንደፈለገ ማዘዝ አለው በሷ ህይወት እንደፈለገ ማለት ቤተሰቦች እስከ ጥግ ማዘዝ ይችላል። እንዲያርጊ እንዲያታርጊ ማለት ይችላል። አንተ ግን ማን ምን አርጊ ነው የሚላት ልጅቷን? አድርቅም ምናምን እንዴ? አረ ቤተሰብ ነገር ወደ ሌላ ነገር እየሄደ ነው። ወዴት እያመራ ነው? እኔ እስከ ዛሬ ድረስ ስሜታዊ ሆኜ አላውቅም በዚህ ጉዳይ። ዛሬ ግን በጣም ስሜታዊ ሆኛለሁ። በጣም ያናደር እንጂ እንዴት አትሆንም? አድርቅም ምናምን ይላል እንዴ? ምትያንሳሌ ሲያናድ መስዋዕት ነው የያዘው። እኔ አላሰብኩም በዚህ አይነት ሁኔታ ይፈጥራል ብዬ ጉዳዩ። አሁን ምንድነው የህግ አካል ጋር እየደረሰ ያለው እገታ ነው እየተባለብኝ ያለው። እኔ እገታ አልነበረም። ለእሱ ያለኝ ፍቅርና አክብሮት ነው። እና ስልኳን ወስደህ ብሩኬ እየደወለ ነው። ቤተሰቦች አይታችኋል። ብሩኬ ስንት ቴክስት እየደወለ እንደነበረ ታውቃላችሁ። ስልኳን ወስዷል አይደል? እሷን ቤት ውስጥ አስቀምጧታል። እገታ ግዴታ ማለት አለባት እሷ ሀገር ድረስልኝ ማለት አለባት እገታ እንዲባል ያለ ፍላጎቷ እሷን እጇን እስኪያስክ ድረስ እንደዛ ነው። በቃ እገታ ነው። ቀድሜ ነው ወቀሽ ጭንቅላት ይኖራል። ያለ ፍላጎቷ ምንም ማድረግ አትችልም ብያለሁ። ጭንቅላት የለውም ቀፎ ነው ልጁ። እንደዛ ነው በቃ ማለት ያናዳል። በር ከመዝጋት ውጭ እገታ አለ እንዴ? እጇን ይዘህ እኮ የምታስጨንቃት ከሆነ እኮ ሌላ ነገር ነው። ያለ ፍላጎቷ እስከሆነ ድረስ እኮ እገታ ነው አይደል? ስልኳን ያለ ፍላጎቷ ወስዶ እገታ አይደለም ምናምን ያለ መታሰር አለበት እንደው ነው ይልሽ በእናትህ እንደዚህ አምሩባት ከብሩኬ ጋር እየሳቁ ቢሆን አይታል ይገባ እንደዚህ አምሩባት ቤተሰቦች ከብሩክ ጋር ተገናኝታ ጥሩ ጊዜ ቆንጆ ጊዜ ቢያሳልፉ ምን አለ ምኞቴ ነበረው። ያምር እንደሚሆንም እኮ ግልጽ ነው በቅርቡ ይሆናል። ግን ይሄ ልጅ የሚያመጡት ነገር ያናዳል። እውነት ዛሬ ሁሉ ነገር እያደረገ ሃይሚ ራሱ የሰላም ትልልች ነው እርግጠኛ ነኝ። ምን አይነት የዋህነት ነው ያላቸው እነዚህ ሰዎች? ማስኪን ተቀበልን በእናትሽ ቢያንስ ዛሬ እንኳን ተረጋግተን በፒስ ነው
አለቀ። እስኪ ምን እንደሚስተካከል በእናትሽ ሃይሚ ምን እንደሚስተካከል እስኪ ሰምተሽ እናዳምጠው። ምንድነው መፍትሄው? የኔ ሁኚ ወይስ ከብሩኬ ጋር እንዲሆኑ ብትፈልግ መጀመሪያ ማትገኝ ሰው አንተ መፍትሄ አይደለም ያዝከው፣ የሰውን ህይወት መበጥበጥ ነው ያዝከው። እስኪ እናያለን ምን አድርገህ እንደምታስተካክል። እስኪ እኔም እኮ ግራ ገባኝ። ማለት ከብሩኬ ጋር ሁኚ ብሎ ሊወጣ ነው አይደለም? አለመገኘት እኮ ይችላል። በሰላም መውጣት ያ ልጅ በሰላም እንዴት ወጣ ብለው እነሱ ራሱ ይገርማቸው ነበር። ልጁን ሌላ ነገር ውስጥ ለመክተት ነው እየሄደው ከያለው ብሩኬን አገድክ ሲባል ተመትቻለሁ ይላል። እሱ ደግሞ ትክክል ምንድነው? እሺ ጉዳይ ቶሎ አውራኝና መመለስ አለብኝ። አሁን ብሩኬ ራሱ እዚህ እንደመጣሁ ያውቃል። ሳልነግረው ነው የመጣሁት። እሺ ወደ ጉዳዩ ገባ ማለት ጭራሽ ራስ ጠርሳኝ ምር ብሎባት ነበር። ይገባ በጣም ኬክ መስለ የለ እንዴ? በጣም እውነት እኔ ራሱ የሆነ መፍትሄው ምንድነው ብዬ በጣም ጓጉቼ ገባ መፍትሄ የሚለው ከህግ እንትን ከሰሽን ኮና አንሺልኝ እኮ ነው። ሰላማዊ ነኝ እኔ እንዴ ለራሱ ጥቅም ነው እንደሚሆን ታዲያ መፍትሄ ምናምን የሚለው እኮ ከህግ ነፃ አድርገኝ ነው። ኧረ ቤተሰብ ይሄ ልጅ ምን አይነት ጥቅመኛ ልጅ ነው? በእናታችሁ ጥቅመኛ ባይሆን እኮ ይባ እዛ ጋር በፍቅር እየኖሩ ጥቅመኛ ባይሆን ስግብግብ ለራሱ ብቻ የሚያስብ ባይሆን እንደዛ የሚያምር ፍቅር አይበጠበጥም ነበር። ኧረ በስመ አብ ጥቅመኛነቱ እኮ አሳየን እኮ ይሄ ከመተን በላይ ያንሰዋል። ታገሰን ማለት ዛሬ እንግዲህ ዛሬ ሙልካል ታገሰን አለቀ። አሳየን ትክክል እንዴት ተረጋግቼ ላውራ? የምታወራቸው ነገሮች በሙሉ በጣም ውስጥ የሚያስገቡ የሚያናድዱ ነገሮች ናቸው። እሱን እንዴት እንደምትሆን ያሳያል። ሆነህ ነው ህግ ባለበት ሀገር ሽክክ ትላለህ እንዳንተ የማይረባል። አዎ ማተወኝ ከሆነ በሰላም ምክንያቱም እኔ የፈለኩትን የመረጥኩትን ህይወት መኖር አለብኝ። በቃ ትክክለኛ ውሳኔ ይዘሽ ሂጂ በቃ አይደል ጭራሽ ሙከራ አለ ልጅ ወይኔ ቤተሰብ ምንድን ነው? ቆይ ብሩኬ በእናትህ ተረጋጋ። በእናትህ ለሙሽ ብለህ ተረጋጋ። በቃ ነገሩ በሰላም ይፈታል። ሌላ ነገር አይፈታም። በእናትህ ቡራ ተረጋጋ።
መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፍቅር ክፍቱ ሲያስገባት ምናምን እንዲህ ሆኖ እሷ ላይ እንትን እሷ ላይ ምንም ችግር የለበትም። ውስጥ ልብ ይነካል። እዚህ ጋር ቤተሰቦች በጣም አዎ ወንድማችን ብሩኬ በእናትህ ረጋ በል ማለት ቆም ብለህ አስብ። ኖርማል ነው ይፈጠራል። ልጁ በጣም እንትን ነው ታውቃላችሁ ቤተሰቦች። እኔ ስለ ልጁ ምንም ልል አልፈልግም። ጭራሽ ብሩኬን ሃይሚን አትወስዳትም። ልጁ በጣም ባለጌ ልጅ ነው። እኛ ምን እንበል በእናታችሁ። ከዛ ሙድ መውጣት ነው የምንፈልገው። ከንዴት ሙድ መውጣት እንፈልጋለን ቤተሰቦች። በጣም ስሜታዊ እያደረገን ነው። ዛሬ ነበረን ቪዲዮ ይመስላል ቤተሰቦች። ቻው በቃ።